ይሄ ማለት ከአእምሮ ያለፈ መሆን አለበት። ማለት የሰው እንኳን አንዳንድ ነገሮች ያስደንቃሉ። አሁን አንተ ምግብ ስለሰጠን እንጀራ ስለሰጠን እንደዚህ አይነት ነገሮች አሁን ለአምላክ እንደዚህ ነው የወደደን ብትል እኔ መስጠት እችላለሁ እኮ ለሆነ ሰው ምግብ መስጠት እችላለሁ። ህይወትን መስጠት ትችላለህ። መወደው ያን ሰው ስለምወደው እሰጣለሁ። አምላክ ግን መስጠት ትችላለህ። ምግብ ብለኛል እኮ ቅድም ምግብ ይሰጣል ምን በለው ምናምን ይሄ ምንም አይደለም እያልክ አምላክ የዋለውን ጸጋ በባሮች ላይ ከዘረዘርኩት መካከል አንዱን አውጥተህ ወሰድክ። ስለ ምግብም እመጣለሁ። ከዚያ በላይ ግን እኔም መስጠት እችላለሁ። ይሄ ለሱ ትንሽ ነው እኮ ይሄ ለሱ ትንሽ ነው። አንዴ ከአምላክ ጋር ራስህን እያስተካከልክ ነው። እኔም መስጠት እችላለሁ እያልክ አዳም እንጂ በፈጣሪ። ስለዚህ እኔ የዘረዘርኳቸውን ነገራቶች እንደዛ እንዳልሆነ ትረዳለህ። ህይወት መስጠት ትችላለህ። እርሱ ለምሳሌ ትልቁ የወደደን የመጀመሪያ የጠቀስኩት እንዳውም እኛን እዚህ ዓለም እንድንኖር በህይወት እድል መስጠቱ ብዬ ተናግሬያለሁ። አንተ ይሄን መስጠት ትችላለህ? አትችልም። ለእኛ ደግሞ ሳይሆን እዛ እርሱ ባለበት ዓለም እንድንኖር ህይወትን ሰጥቶኝ ከፍ ያለ ነው ማለት እዚህ ከመኖር ይሄ እንደውም ምድራዊ ጊዜያዊ የኖርበት ስፍራ ነው። ዘላለም የሚባለውን ራሱ ዘላለም የሚባለውን ዓለም ራሱ ሰጥቶኝ ነው። ማን የሰጠህ ዘላለም ህይወትን? ህይወትን የሰጠህ ማን ነው? ክርስቶስ ኢየሱስ። ክርስቶስ ኢየሱስ ነው የሰጠህ በመንግስተ ሰማያት እንድትኖር። አይ ነገርኩህ እኮ እኔ መንግስትን የምሰጥ አይደለም ይላል ቃል በቃል። የማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ የዘብዴዎስ ልጆች እናት መታ ልጆቼ በመንግስትህ በቀኝና በግራህ እንዲቀመጡ አድርግልኝ እባክህ ኢየሱስ አለችው። እኔ የምሰጥ አይደለሁም ይሄን አላቸው። እሱ አይሰጥም፣ ተስፋ አታድርግ፣ እኔ አልሰጥም ብሎ መልሷታል። የዛን ጊዜ ራሱ በምድር ላይ እያለ ለሴትያ አይ እሱ የጠየቀችበት መንገድ በደንብ ተረዳ። ማለት የሆነ እንትን ለማለት ሳይሆን እዚህ ጋር ማውራት ያለብህ በመንግስት አስቀምጥልኝ ስትል የትኛው መንግስት ነው እሷ እያለች ያለችው? በሰማይ መንግስት፣ በሰማይ የሚገኘው መንግስት እንደዛ ነው የሚለው። አዎ ክርስቶስ መንግስትስ በምድር ሳትሆን በሰማይ ነች አለ። በመንግስትህ አለች። በመንግስትህ እንዲቀመጡልኝ አድርግ አለችው። ለላ እኔ የምሰጥ አይደለሁም ፍቺኝ እኔን አላት። እሱ አይሰጥም። እሱ ይሰጠኛል ብለህ ተስፋ አድርገህ ከሆነ ከወዲሁ ላሳውቀህ ብዬ ነው። በዘመኑ ራሱ ምድር ላይ ያለ እያስተማረ ሰዎች ጠይቀውት አልሰጥሽም። ማንም ይሰጥ እርሱ ሳይሆን አምላኩ ነው የሚሰጠው። የእርሱ አምላክ የኢየሱስ ክርስቶስ አምላክ አንዱ አምላክ